ዛሬ ለኔ በጣም ልዩ ቀን ነው። የሶሻል ሚዲያ ኢንፍሉዌንሰሮች በሚገኙበት በየሰፈራችን በሽጉጥ የሚፈላለጉትን ሰዎች ቀላል ነገር አይደለም። እንደተናገሩት የብዙ ጊዜ እቅዱ ነው። እኔ ራሱ ካወቅኩት የ2 ዓመት እቅዱ ነው። እንግዲህ ይህንን ሀሳብ ፈጣሪ ስላሳካልህ በጣም ደስ ብሎኛል። አስታራቂው ሾው በደማቁ ዛሬ ተከፍቷል ማለት ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸዋል። መሸነፍ አይደለም ይቅርታ ማለት ድል አድራጊነት ነው። ጥሩ ደረጃ ላይ እንደማደርሰው ከፈጣሪ ጋር ባለሙሉ እምነት ነኝ። ሰላም ውድ ፕሮግራማችን ታዳሚዎችና የአስታራቂው ሾው ቤተሰቦች እንኳን በሰላም መጣችሁ እያል ይህ ሾው እንግዲህ ለአመታት ብዙ ስራዎችን ሲሰራ እንደነበረ የሚታወቅ ነው። ብዙ የተራራቁ ሰዎችን ሲያቀራርብ፣ ብዙ በጥላቻ ውስጥ ሆነው ሲነፋፈቁ የነበሩ ሰዎችን የጥላቻን ደብዳቤ በመቅደድ በፍቅር ሲያተሳሰር የነበረ ሾው እንደነበረ ይታወቃል። ይህ ሾው እንግዲህ ከቲክቶኩ መንደር ወጣ ብሎ ዳግም በዩቲዩብ ተከስቷል። የዚህ ታላቅ ሀሳብ ጸንሳሽና መስራች ወንድማችን አስታራቂው ጆሲ 27 ስለዚህ ሾው በቂ ግንዛቤ ለመስጠት እነሆ ዛሬ በመካከላችን ተገኝቷል። ታዲያ ይህን ወንድማችንን ሞቅ ባለ ጭብጨባና በአክብሮት ወደ መድረክ እንድትጋብዙልኝ እጠይቃለሁ። ከመቼውም ጊዜ በላይ እዚህ ቦታ ላይ እንድቆም ላደረገኝ ለልዑል እግዚአብሔር ክብር ምስጋና ይግባው። ከመጽሐፍ ቅዱስ አንድ የምወደውን ጥቅስ ላንብብላችሁ። በእግዚአብሔር ደስ ይበልህ የልብህን መሻት ይሰጣልና፣ መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል ይላል። የደስታ ተካፋይ ለመሆን እዚህ ድረስ እኔን አክብራችሁ የመጣችሁ እህት ወንድሞቼ፣ ቤተሰቦቼ፣ ጓደኞቼ እዚህ ፕሮግራም ላይ ስለተገኛችሁ እጅግ በጣም አድርጌ አመሰግናለሁ። የእግዚአብሔር መልካም ፍቃድ ሆኖ ዛሬ ያሰባሰበን አስታራቂ ሾው ነው። ሐሰት በከበባት የፍትሃዊ ዓለም ተከሳሽ በሙሉ ወንጀለኛ አይደለም። አይገርምም? የሚታዘዙለት ሳርና ነፋሱ፣ ኃጢአት የሌለባት ንጹህ ሳለች ነፍሱ፣ ወንጀለኛ ተብሎ ተጠርጥሮ ነበር ክርስቶስ ራሱ። የሰው ልጅ አይደለም ከሰው ጋር ከፈጣሪው ጋር የሚጣላ ፍጡር ነው። ፈጣሪ አምላካችን በድለ ነው ይቅር ካልን እኛ የሰው ልጆች እርስ በርስ እንዴት ይቅር መባባል ይከብደናል? ይቅርታ መስጠትም ሆነ መቀበል የሚከብዳቸው ሰዎች ከፍተኛ የሆነ የራስ ወዳድነት በሽታ ያለባቸው ሰዎች ናቸው። እንደነዚህ አይነት ሰዎች አይደለም በድለው ተበድለው ራሱ ለፎርጊቭነስ መንበርከክ ይከብዳቸዋል። ይቅርታ የማይንደው የክፋት ከፍታ የለም። ይቅርታ የማይደፍነው የጥላቻ ጉድጓድ የለም። ይቅርታ የማይሽረው የቁስል አይነት የለም እና ሁላችንም የይቅርታ ልብ ይኑረን እላለሁኝ። አስታራቂ ሾው ይዞ ከተነሳችሁ ሀሳቦች ከብዙ በጥቂቱ ላካፍላችሁ። ሰዎች በቂም ተነሳስተው ሰዎችን ከመጉዳታቸው ከመበደላቸውም አልፎ የሰው ልጅ ሕይወትን ከማጥፋታቸው በፊት ችግሮችን በመነጋገር በይቅርታ አስተካክሎ የሰዎችን ሰላምና ደስታ መመለስ ነው። አስታራቂ ሾው ግለሰቦችን ብቻ በማስታረቅ ተገድቦ የሚቆም ሳይሆን እንደ ሀገር እንዳናድግ በድህነት ውስጥ እንድንቆይ ያደረገንን ዘረኝነትና ብሔርተኝነትን፣ ብሔርን ከብሔር ሀገርን ከሀገር በማስታረቅ ኢትዮጵያን አንድ የማድረግ ዓላማ አለው። ዓላማውን አልወደዳችሁትም? አመሰግናለሁ። ያለፉትን 3 ዓመታት ይህን ዓላማ ለማሳካት በከባድ ውጣ ውረድ አልፌ ዛሬ ከእናንተ ፊት በክብር በሞገስ አቁሙኝ የፕሮግራሜ ጅማሬ አስደሳች ሆኗል። ክብር ምስጋና ለመድኃኔዓለም ይሁን። ጅማሬው እንዳማረ ሂደቱ አብቦ መጨረሻው ተሳክቶ ለብዙዎች ይቅርታን የሚያስተምር ትልቅ ሾው እንደሚሆን ከፈጣሪ ጋር ቃል እገባላችኋለሁ። እንደዚህ አይነት ሾው ይሄ የመጀመሪያ ሾው ቢሆንም እንዲስፋፋና ብዛት እንዲኖራቸው ነው የምፈልገው። እኔ ይህን ፕሮግራም እንዲሳካልኝ በሀሳብ እንዲሁም ደግሞ ጊዜያችሁን በመስጠት ከኔ ጋር አብራችሁ ደፋ ቀና ስትሉ የነበራችሁ እህት ወንድሞቼ፣ ጓደኞቼ በጣም አድርጌ አመሰግናችኋለሁ እና ደግሞ በድጋሚ እኔን አክብራችሁ እዚህ የተገኛችሁ ጓደኞቼ፣ ቤተሰቦቼ ከልብ አመሰግናለሁ።
አስታራቂው ተጀመረ። ዘር፣ ብሔር፣ ሃይማኖት ሳይለይ ሁላችንም በይቅርታ ሊያስተሳስረን የመጣ ሲሆን እዚህ ፕሮግራም ላይ መቅረብ ለምትፈልጉ ታች ባለው ስልክ ቁጥር ይደውሉልን። እንዲሁም ደግሞ ከአዲስ አበባ ውጭ ሆናችሁ እዚህ ፕሮግራም ላይ መቅረብ ለምትፈልጉ እኛ ካላችሁበት ድረስ በመምጣት ይቅርታ ልባችሁን ይቅርታ እንድትጠይቁ እድሉን አመቻችተን ጨርሰናል። ከእናንተ የሚጠበቀው ታች ባለው ስልክ ቁጥር ብቻ ይደውሉልን። እሺ፣ እናመሰግናለን። የዚህ ታላቅ ሀሳብ መስራችና ይህንን ሀሳብ አመጡ የወለደልን ወንድማችን ጆሲ ክብር ይገባዋልና በክብር ወደ ቦታው እንድትመልሱልኝ ጠይቃለሁ። እሺ፣ ለአመታት ብዙ ነገሮችን ለማህበረሰቡ ሲያሳይ ፍቅርን ሲሰብክ የነበረው ይህ ሾው ታላላቅ አባቶች በመካከላችን ተገኝተዋል። ሽበት የወረሳቸው ብዙ አመታትን እድሜያቸውን መከራንም ደስታንም ሰላምንም ጸብንም ሲያዩ የነበሩ አባቶች በመካከላችን ተገኝተዋል። ሽበት ማለት ደግሞ ውበት ነው። በዚህ በአመታቸው ብዙ ነገር ተገንዝበዋልና ከዚህ ሾው ደግሞ የተማሩትንና ያገኙትን ግንዛቤ ለእናንተ ለማስተማር በመካከላችን ስለሚገኙ እነሱን ወደ መድረክ የምንጋብዝ ይሆናል ማለት ነው። እሺ፣ እንደምን አመሻችሁ፣ ሰላም ዋላችሁ። ወጣቶች ናቸው። ወጣቶች ይህን ሾው ተከትላችሁ ወንድማችን ወጣቱ ጆሲ ይህን ፕሮግራም አዘጋጅቶ ትልቅ አስተሳሰብ ትልቅ ነገር ሰንቆ ይሄ አስተሳሰብ ትልቅ ነውና እናንተም አብራችሁ ታድማችሁ በዚህ ፕሮግራም ላይ መገኘትና ይህን በጎ አስተሳሰብ ወርሳችሁ ለቀጣዩ ትውልድም እናንተ ትልቅ ዜጋ እንድትሆኑ አስባችሁ ጊዜያችሁን፣ ጉልበታችሁን፣ እውቀታችሁን መስዋዕት አድርጋችሁ ይህን ፕሮግራም ያዘጋጃችሁ ሁሉ እግዚአብሔር ይባርካችሁ። እኛም ያው እንደናንተ ልጆች ነበር። አሁን እድሜ ባለጸጎች ነን። እኔ አሁን እድሜ 60ዎች ውስጥ ነው። 4 ልጆችና 2 የልጅ ልጆች አሉኝ። በእድሜ ተሞክሮ ውስጥ ብዙ ነገር አልፈናል። በወጣትነት ዘመን የአሁንና የድሮ ይለያየ እንጂ አለው። ሁሉም በወጣትነት ዘመን ያሳለፈው ነገር አለው። ግን በሂደት ብዙ ነገሮችን እንማራለን። ምናልባትም እርቅ ነው። አሁን እርቅ ላይ በጣም ትልቅ ነገር አለ። ተጣላህ፣ ተጋጨ፣ ተሰዳደበ፣ አልፎ ተርፎ የተገዳደለ የትም አይዳረስም። ሄዶ ሄዶ ከጉዳት በስተቀር ምንም የሚጠቅመው ነገር የለውም። እርቅ ግን ሁሉም ነገር ያደርጋል። ቤተሰብን ያፋቅራል፣ ዘመድ ከዘመድ ያስታርቃል፣ አገር ከሀገር ያስታርቃል። በተለይ ሀገራችን አሁን ባለችበት ውጥንቅጥ በብሔር ተጠላልፈን እርስ በርስ ጎረቤት በፍቅር ማንገናኝበት ዘመን ላይ እንዲህ አይነት አስተሳሰብ ያላችሁ እንደ ጆሲን የመሰሉ ወጣቶች ተገኝተው ለዚህ ፕሮግራም መዘጋጀት በጣም መታደል ነውና እግዚአብሔር ብድሩን ሁላችሁም ቦታ ይድረስ። ፈጣሪ ይባርክህ። ያስተሳሰብን ትልቅ ቦታ ያርገው። እኔ በጣም ነው የገረመኝ። ይሄ ትልቅ አስተሳሰብ ነው። እኛ በትላልቅ ሰዎች ደረጃ ያለን ሰዎች እንኳ ብዙዎቹ ምን ያህል ነን ለዚህ ጠርተን ለዚህ ፕሮግራም ማዘጋጅተን ራሳችንን እናበቃና ስናስበው እኛ አስታራቂ ነው። ሽምግልና እንሄዳለን፣ እርቅ እንፈጥራለን፣ ሰንበት፣ ቅዳሜ፣ እሁድ ቤተክርስቲያን እንጠቀመጣለን። የምናየው ነገር ወጣቱ ላይ ያለው ነገር በጣም አስቸጋሪ ነውና እባካችሁ ፈጣሪ በፈቀደ መጠን እርቅን መሰረት አድርጋችሁ ሰላምን መሰረት አድርጋችሁ እርስ በርሳችሁ ተዋደዱ። ፍቅር መስርቱ። የእውነት ምንም ጸብ ምንም አይጠቅምም። መሸነፍ አይደለም ይቅርታ ማለት ይጸጽተዋል። እኔ ይቅርታ ያለኝ ያጠፋሁት ሰው ይቅርታ ብሎኝ በተነገረኝ ቁጥር ሌሊት ሲነዘንዘኝ ነው የሚያደር። ምን ያህል በልጦኝ እኔን ትምህርት ሰጥቶኝ እንዳደረ ስለምቆጥረው ነገ ከዛ ቤተሰብ ጋር ትልቅ እርቅ ፈጥሬ እኔም አስተማሪ እንደመሆን አያለውና ፈጣሪ ይሄንን አስታራቂ ሾው ፕሮግራም ያዝልቀው። ጅምሩ ጥንስሱ በጣም ትልቅ ነው። ለሀገር የሚበቃ ትልቅ ፕሮግራም እንደሆነ ይታየኛል። ራእዩ ትልቅ ነው። እግዚአብሔር የዚህ እናንተንም የዚህ ወንድማችን ራእይ ተከትላችሁ እናንተም የዚህ ጉዳይ ተዋናይ ሆናችሁ አስተሳሰባችሁ ከዚህ ትልቅ አስተሳሰብ ጋር እንዲዘልቅ የሀገር ትልቅ ብቁ ዜጋ እንድትሆኑ ምኞቴ ነው። ይህ አስታራቂነት ደግሞ በሁላችንም ዘልቆ ለሀገርም እንዲበቃ ያርገው። አይደለም ለሀገር ለዓለም እንዲበቃ ያርገው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ልጃችን ይህን ፕሮግራም በማዘጋጀቱ በጣም ትልቅ ነው። ክርስቶስም እርቅን ይወዳል። ለእኛ ሲል ተሰቅሎ ተገርፎ ስንት ነገር ሆኖ ነው አይደል እንዴ በኋላ ላይ ይቅር እንድንል ያደረገን። እሱም ይቅር ባይ ሆኖ ነው እኛም ይቅር እንድንል ያደረገን እና ይሄንን ፕሮግራም በማዘጋጀታችሁ ወጣቶች ከናንተ ብዙ ነገር ተማርን። ከኛ ነበር እናንተ የምትማሩት፣ እኛ ግን ከናንተ እየተማርን ነው ወደኋላ ተመልሰን እና እርቅ ፕሮግራም በማዘጋጀታችሁ በጣም ደስተኛ ነን። እኛ እዚህ ላይ በመገኘቴ በጣም ደስተኛ ነኝ
እና ልጆቻችን ሁልጊዜም እርቅን፣ ሰላምን፣ ፍቅርን፣ ስምምነትን ሁልጊዜ እንድታገብሩት ነው የምንፈልገው። አመሰግናለሁ። እንደምን ዋላችሁ ልጆቻችን፣ እንደምን ውላችኋል? በሰላም የዋለ በሰላም ያስመሸን፣ ከክፉ ነገር ይጠብቀን፣ ችን ሀገር ሰላም ያድርግልን። እርቅ ትልቅ ነገር ነው። ክርስቶስ በቀራኒው ሲሰቀል ሲገረፍ ያን ሁሉ ሲደረግ መጨረሻ ላይ ምንድን ነው ያለው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እንደዚያ ተገርፎ 6666 ጊዜ ተገርፎ ይቅር በላቸው ነው ያለ። ይሄ ደግሞ እኛን ለማስተማር ነው። ይቅር ማለት ትልቅ ነገር ነው። ማንንም አይጎዳም፣ ማንንም አይጎዳም። ቂም፣ በቀል፣ ጥላቻ የሰይጣን ስራዎች ናቸው። ስለዚህ እነዚህን ካስወገድነ ሰላም ይመጣል። ዛሬ እናንተ ወጣቶች ይሄንን ወደፊት የምታመጡት ይሄን ችግር የምትፈቱት እናንተ ናችሁ፣ ተተኪዎች ናችሁ። ስትተኩ ልማትን የምታመጡ አገርን ሰላም የምታደርጉ እናንተ ናችሁና ይሄ የጀመራችሁት ጅምር የተቀደሰ የተባረከ ነውና እግዚአብሔር ለዘለቄታ ያብቃው፣ ለዘለቄታ ያብቃው። ስለዚህ ጥረታችሁ ለውጤት ይበቃልና ሳትሰለቹ ሳትዘናጉ ይህንን ሁኔታ አገር አቀፍ አድርጋችሁት ያሉትን ችግሮች ሁሉ ዘርዝራችሁ ተረድታችሁ ይሄ ወጣት በትክክል እናንተ የተጓዛችሁበትን መንገድ ይዞ እንዲጓዝ ለማድረግ ጥረታችሁ የበለጠ መጠናከር አለበት፣ የበለጠ መጠናከር አለበት። ከፍተኛ የሆነ ተግባር ነው የጀመራችሁት። ጅምር ደግሞ ውጤት የሚያገኘው በጥረት ነው እና ጥረታችሁን ቀጥሉበት እላለሁ። እግዚአብሔር ሐሳባችሁን ሁሉ ያሳካላችሁ። እግዚአብሔር ሐሳባችሁን ያሳካላችሁ። ምኞታችሁን ሁሉ ለውጤት ያብቃላችሁ። ተባረኩ። በምትሄዱበት ሁሉ ይቅናችሁ፣ ይቅናችሁ። ያለኝን ምኞት ገልጫለሁ። እግዚአብሔር ይጨመርበት። አመሰግናለሁ። በዚህ ሰዓት በልጆቼ በልጅ ልጆቼ መካከል ተገኝቼ በእድሜ የተማርኩትን እድሜ ያስተማረኝን ላካፍላችሁ እድል ስላገኘው እግዚአብሔርን አመሰግናለሁ። እኔም እዚህ በመካከላችሁ እንድገኝ ምክንያት ሆናችሁ እናንተ ናችሁና እግዚአብሔር ይባርካችሁ። ይሄንን የጀመራችሁትን የሰላም መንገድ ተጉዛችሁ ለሌሎች የምታደርሱ ያድርጋችሁ። እግዚአብሔር የሰላም መንገድ ነው የያዛችሁት። ይሄንን የሰላም መንገድ ረጅም ነው። የጥል መንገድ ግን አጭር ናት። ስለዚህ ረጅም ጉዞ ነው የምትጓዙት። በጉዞ ሳትሰላችሁ ሳትደክሙ ለሌሎች አድርሱ። እግዚአብሔር መልካም ነገርን አስጨብጧቸዋል። እግዚአብሔር ብርሃንን አሳይቷቸዋል። እናንተ ያያችሁትን ብርሃን ደግሞ ሌሎች እንዲያዩ አድርጉ። እግዚአብሔር ለዚህ ያብቃችሁ። እግዚአብሔር ለሌሎች ብርሃን እንድትሆኑ ደግሞ አቅም ጉልበት ይሁናችሁ። ይቅር ባይነት ተሸናፊነት አይደለም፣ ድል አድራጊነት ነው። ስለዚህ ይህንን የጀመራችሁትን ጉዞ ሳታቋርጡ ሳትደክሙ እስከ መጨረሻው ተጓዙ ብዬ ነው የምመክራችሁ። እግዚአብሔር ይባርካችሁ። ስለሰማችሁኝ አመሰግናለሁ። ተባረኩ። ደጋግሜ እላለሁ። እግዚአብሔር ይባርካችሁ። አመሰግናለሁ።
አስታራቂው ተጀመረ። ዘር፣ ብሔር፣ ሃይማኖት ሳይለይ ሁላችንም በይቅርታ ሊያስተሳስረን የመጣ ሲሆን እዚህ ፕሮግራም ላይ መቅረብ ለምትፈልጉ ታች ባለው ስልክ ቁጥር ይደውሉልን። እንዲሁም ደግሞ ከአዲስ አበባ ውጭ ሆናችሁ እዚህ ፕሮግራም ላይ መቅረብ ለምትፈልጉ እኛ ካላችሁበት ድረስ በመምጣት ይቅርታ ልባችሁን ይቅርታ እንድትጠይቁ እድሉን አመቻችተን ጨርሰናል። ከእናንተ የሚጠበቀው ታች ባለው ስልክ ቁጥር ብቻ ይደውሉልን። እናመሰግናለን። እኛ የዚህ ዘመን ትውልዶች ያየነውን ነው የምናወራው፣ አባቶቻችን ደግሞ የኖሩትን ስለሆነ እናመሰግናለን። በመካከላችን እኔም በግሌ በጣም ማከብራችሁ የምወዳችሁ ዩቲዩበሮች እና ቲክታከሮች ያላችሁ ስለዚህ ታላቅ ሀሳብ ወንድማችን ስለጸነሰው ስለዚህ ታላቅ ሀሳብ የምትሉት ነገር ሊኖር ይችላል ብዬ ስለማስብ ወደ መድረክ መጋብዝ ይሆናል ማለት ነው። አመሰግናለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልን ማለት እፈልጋለሁኝ። ይህንን ፕሮግራም የምትከታተሉም እዚህም ያላችሁ ወዳጆቻችን ሁላችሁንም ሰላማችሁ ይብዛ። እንግዲህ ጆዬ ይህንን ፕሮግራም ለማዘጋጀት ብዙ ለፍቶበታል። የብዙ ጊዜ እቅዱ ነው። እኔ ራሱ ካወቅኩት የ2 ዓመት እቅዱ ነው ይህንን ፕሮግራም ለማዘጋጀት ማለት ነው እና ዛሬ ላይ ተሳክቶለት ለዚህ በመምቃቱ ጆዬ በጣም ደስ ብሎኛል ከምልህ በላይ። አንዳንድ ጊዜ ህልማችንና ሀሳባችን ሲሳካልን ሁላችንም ደስ ሊለን ይገባልና በጣም ደስ ብሎኛል። ሌላው ማለት የምፈልገው ነገር ምንድነው እንግዲህ ይህንን ሀሳብ በጣም የተቀደሰ ሀሳብ ደስ የሚል ሀሳብ ነው ይዞ የመጣው። እስከዛሬም በተለያየ ሚዲያ ከሚሰሩ ሰዎች ለየት ያለ ሀሳብ ይዞ መጥቷል። እንግዲህ እኛ ወንድሞቹ ከጎኑ ሆነን አንዳንድ ነገሮችን ለማገዝ እንሞክራለን። ይህንን ቪዲዮ ደግሞ የምትከታተሉ በየትኛውም ሀገር የምትገኙ ኢትዮጵያም ውስጥ ከኢትዮጵያም ውጪ የምትገኙ ወንድሞቻችንና እህቶቻችን ጆሲን እናንተ በምን ልታግዙ ትችላላችሁ? ይህንን ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ከመጀመሪያው ከዚህ ፕሮግራም ጀምሮ ደስታችሁን ብታሳዩት ደስ ይለኛል። እንግዲህ ይህንን ፕሮግራም ለማዘጋጀት ብዙ ለፍቶበታል፣ ብዙ ዋጋ ከፍሎበታል። እንዳልኳችሁ 2 ዓመት ሙሉ ብዙ ፕሮሰስ ነበረው ዛሬ ላይ ለመድረሱ ማለት ነው። ስለዚህ እኛ ወንድሞቹ ከጎኑ ከሆነን እናንተ ደግሞ ሁላችሁም ይህንን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ በማድረግ ይህንን ቻናል እስኪ ከዛሬው ጀምረን እያሳደገን የምንሄድ ነው ማለት ነው የሚሆነው። ሁላችሁም በያላችሁበት እንግዲህ ይህንን ስራ ለእናንተ እሰጣለሁ። የእኛም ወዳጆቻችን ዩቲዩብ ላይ እኛንም የምትከታተሉን እንዲሁም ደግሞ የጆሲ ወዳጆች ይህንን አዲስ ቻናል ሰብስክራይብ እያደረጋችሁ ተቀላቀሉ ትላለሁ። ጆዬ ይህ ሀሳብ በጣም ትልቅ ሀሳብ ነው ከምልህ በላይ ትልቅ ቦታም ደርሶ እንደምናገኘው እርግጠኛ ነኝ። ብዙ የተጣሉ ሰዎች እዚህ ቦታ መጥተው እንደሚታረቁና እርቅ እንደሚወርድ እርግጠኛ ነኝ። ቅድምም አባቶቻችን እያሉት ነበረ እንደ ግለሰብ ብቻ ሳይሆን እንደ ሀገርም ትልቅ ሰዎች የሚታረቁበት ቦታ እንደሚሆን እርግጠኛ ነኝ። ለምን ያስታውቃል፣ አንዳንድ ነገሮች መድረሻቸውን ከጅምራቸው ያስታውቃሉ እና መነሻው ጀምሮ ከቲክቶክ ጀምሮ ሰዎችን እያስታረቀ እንዲሁም የተጣሉ ሰዎችን እያመጣ ሚዲያ ላይ ብዙ ነገር እያደረገ ቆይቷል። ስለዚህ ከዚህ በኋላ ያለውን ይህንን ትልቅ ፕሮዳክሽን ከፍቶ በእርግጠኝነት ትልቅ ቦታ ያደርሰዋል ብዬ እተማመንበታለሁ። በጣም ጎበዝ ልጅ ነው ከምላችሁ በላይ። እኔ ባወቅኩት ልክ ከላይፉ ጀምሮ ከልጅነቱ ጀምሮ እስከዛሬ የደረሰበት መንገድ አንዳንድ ነገሮችን ስለማቅ ነውና በጣም ስማርት ማይንድ ያለው በጣም ጎበዝ ልጅ ነው ጆዬ እና ትልቅ ቦታም ደርሶ እንደምናየው እርግጠኛ ነኝ። ሁላችሁም አበረታቱት። ይህንን ቪዲዮ እንግዲህ በእኔ ስም ብቻ ሳይሆን እዚህ ባሉ ሰዎች ስም በሁሉም ስም ሰብስክራይብ እንድታደርጉት በአክብሮት ጠይቃለሁ። ሄሉ የምትጨምር ነገር ካለ? በመጀመሪያ እዚህ ፕሮግራም ላይ ስለጋበዝከኝ በጣም ነው አመሰግነው ጆዬ። በጣም ደስ የሚል ፕሮግራም ነው እና ይሄ የረጅም ጊዜ እቅድህ እንደነበር አውቃለሁ እና ፈጣሪ ስላሳካልህ በጣም ደስ ብሎኛል። ከዚህ በላይ ደግሞ ትልቅ ቦታ የምትመኘው ቦታ ደርሰህ እንደማየት ተስፋ አድርጋለሁ እና አብርሽም እንዳለው ሰብስክራይብ አድርጉ፣ ይህንን ቪዲዮ ሼር አድርጉ እና አመሰግናለሁ። ብዙ መናገራችሁ እንዴት ናችሁ ሁላችሁም? ዛሬ እንግዲህ እዚህ ቦታ በመገኘቴ በጣም ደስ ብሎኛል። ማለት ይሄ ነገር ያው ቀላል ነገር አይደለም። እንደተናገሩት በጣም ለረጅም ጊዜ ሲታገልበት የነበረው ነገር ነው። ዛሬ አልነበረም የሚመረቀው፣ የዛሬ 2 ዓመት ነበረ። ግን በሂደት ነው እዚህ የደረሰው። ለምሳሌ አንድ ቤት በአንድ ቀን ወይ በአንድ ወር ምናምን ቢገነባ ያ ቤት የመፍረስ ቻንሱ ሰፊ ነው። ይሄ ግን በጣም ብዙ ነገር አልፎ ነው እዚህ ቦታ የደረሰውና ስለዚህ ይሄ በመለፋቱ ብዙ ሂደት ብዙ መከራዎችን በማለፉ ብዙ ፈተናዎችን አልፎ እዚህ ጋር በመድረሱ ከአሁንም በኋላ
ጠንክሮ ወደፊት እንደሚጓዝ ተስፋ አደርጋለሁ። የተነሳው ሀሳብ እንግዲህ ትልቅ ነው። ማስታረቅ ማለት በጣም መመረጥ ነው። በመጀመሪያ ጆሲ ተመርጠ ነው እዚህ ጋር እንደ ቀልዳቴው ይሄንን በጣም ትልቅ እድልነት ነው። ምክንያቱም እዚህ ደረጃ ላይ ደርሶ እዚህ ቦታ ላይ ያለ ሰው ሁሉም ሰው መሆን አይችልም። የተመረጠ ሰው ነው። ማስታረቅ ማለት በጣም ትልቅ ነገር ነው። ያው መጣላት ኪሳራ ነው፣ መታረቅ ደግሞ ትርፍ ነው እና ጆሲም ደግሞ ለማስታረቅ ስለተመረጥክ እንግዲህ ፈጣሪ እንኳን ደስ ያለ። በመጀመሪያ ፈጣሪ እዚህ ስራ ላይ አጠንክሮ ወደፊት ደግሞ ትልቅ ደረጃ ደርሶ በትላልቅ ነገር የምናይ ያደርገን። በጣም ለፍቶበታል። ብዙ ጊዜ ተስፋ ቆርጧል። ድጋሜ የተነሳ ተስፋ የሚያስቆርጥ ብዙ ነገሮች ነበሩ። ነገር ግን ያንን ሁሉ ነገር አልፎ እዚህ ጋር በመድረሱ በጣም ደስ ብሎኛል። እኔም እንደ ጓደኝነት እሱ እዚህ ጋር ደርሶ በማየቴ እዚህ ፕሮግራም ላይ በመገኘቴ በጣም ደስ ብሎኛል። አመሰግናለሁ ስላዳመጣችሁ። ያው እዚህ ፕሮግራም ላይ ስለተካፈልኩ እኔም በጣም ደስ ብሎኛል። ያው ወንድሜ ጆሲ ከ4-5 ዓመት በላይ ነው የማውቀው። ብዙ ነገሮችን አብረን ያሳለፍን ወንድማማቾች ነን። ጓደኛዬ ማለት እንኳን ራሱ ይከብደኛል። በጣም ብዙ ለእኔም በጣም ብዙ ዋጋ የከፈለልኝ እዚህም ከመድረሴ ከጀርባዬ ሆኖ ሲያግዘኝ የነበረው አንድ ወንድሜ እሱ ነው እና ለዚህ ቀን በመድረሱ በጣም በጣም ደስ ብሎኛል። ይህ ሀሳብ ሲታሰብም መጀመሪያም በቲክቶክም ሲሰራው ከጎኑ ሁኜም እኔም አንዳንድ ነገሮችን አይ ነበር ምን ያክል ሲለፋ እንደነበር እና ያው የምትወደው መድኃኒዓለም መቼም ጥሎ አይጥልም። ከዚህ በላይ ከፍ ያደርግ። በጣም ነው የምወድህ፣ በጣም ነው የማከብርህ። እናንተም አክብራችሁት ወንድሜን ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። እናመሰግናለን። ቲክታከሮች እና ዩቲዩበሮች ወንድማችን እንግዲህ በየሰፈራችን በሽጉጥ የሚፈላለጉትን ሰዎች በእስክሪብቶና በካሜራ ለማስታረቅ ዝግጅቱን ጨርሷል። አንድ ወንድማችን ከአሜሪካ ለማበረታቻ ያክል በረከት ይባላል ለጆሲ ለክብሩ ይሁንልኝ ብሎ በታችን በኩል ስጦታ ልኳል። ስጦታውን እዚሁ መድረክ ላይ የሚረከብ ይሆናል ማለት ነው። ጆሲ ጆሲ በጣም እንደለፋህ በጣም እንትን እንዳልክ በጣም እየነገረኝ ነበርና ይሄ ስዕል አንተ ይመጠናል ብሎ ነው እስከ ሽምግልና ድረስ እስከ መጨረሻው እንድታስታርቅ ምሳሌ እንዲሆን ብሎ ነው ይሄንን ስዕል እሺ በቅድሚያ እዚህ መታችሁ አሁንም ቢሆን በድጋሚ አክብራችሁ መታችሁ የተለያየ ሀሳብ መልካም ምኞታችሁን ሀሳባችሁን ስትሰጡኝ የነበራችሁ እናትና አባቶቼ እንዲሁም ደግሞ በጣም ወዳችሁ ማከብራችሁ ጓደኞቼ እጅግ በጣም አድርጌ አመሰግናለሁ። እንዲሁም እንግዲህ ከአሜሪካ ድረስ ይህን የመሰለ ስጦታ ለኔ ይገባል ተብዬ ወንድሜ ቤኪ እጅግ በጣም አድርጌ አመሰግናለሁ። ያው ፈጣሪ እድሜና ጤና ሰጥቶኝ ከዚህ በላይ ሰርቼ የተጣሉ ሰዎችን አስታርቄ ተሳክቶልኝ ጥሩ ደረጃ ላይ እንደማደርሰው ከፈጣሪ ጋር ባለሙሉ እምነት ነኝ። በእውነት በጣም ነው የማመሰግነው በድጋሚ ሁላችሁንም ማለት ነው። ከዚህ በኋላ በድጋሚ የምንገናኘው ሁላችሁም ማንም የተጣላው ሰው የለም፣ ይቅር ብያለሁ። በአንተ ምክንያት የተጣላነውን ሰው በሙሉ ይቅርታ ብለናል ብላችሁ ውስጣችሁ ንጹህ ሆኖ አሁንም ንጹህ ሊሆን ይችላል፣ ግን ከዚህም በኋላ በደንብ ንጹህ ሆናችሁ እስከ መጨረሻው እንድትቀጥሉ ነው የምፈልገው። እንዲሁም በዚሁ አጋጣሚ ያው የፕሮግራሙ መስራች እኔ ያስቀየምኩት ሰው እስከዛሬ አለ ብዬ አላስብም፣ ግን ደግሞ ሳላውቅም ሊሆን ይችላል እያወኩኝ ያስቀየምኳችሁ ካላችሁ እህት ወንድሞቼ፣ እናት አባቶቼ ሁላችሁንም ከልብ ይቅርታ ማለት እፈልጋለሁ። ያው ሁሉም ነገር የሚጀምረው ከራስ ነው ብዬ ስላሰብኩኝ ነውና እሺ እናመሰግናለን። ለእህታችን አንድ ጊዜ ሞራ እኔ በጣም የገረመኝ ከስዕሉ በላይ ካህኑ ራሳቸው ተደምመዋል እና ስዕሉን በጣም እያየሁት ነበር። በሀሳቡ በጣም የተገረሙ አይነት ካህን ነው እና የሰፈሩት በጣም ደስ ይላል። ፕሮግራማችንን እዚሁ ላይ እንቋጨዋለን። ለፕሮግራሙ ታዳሚያን ለአክባሪዎቻችን የተዘጋጀ የማዕድ ፕሮግራም አለ እና የፎቶ ፕሮግራም አድርገን ፕሮግራሙ በዚህ የሚቋጭ ይሆናል። ነገ ደግሞ የተሻሉ ሰዎችን እንደ ሀገር ይሄ ሀሳብ አድጎ ከሰፈር ከሰው አልፎ እንደ ሀገራትን እያስታረቀ ዳግም ከዚህ የተሻለ መድረክ
ሰርተን እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። ወዳችኋለሁ።
አስታራቂው ተጀመረ። ዘር፣ ብሔር፣ ሃይማኖት ሳይለይ ሁላችንም በይቅርታ ሊያስተሳስረን የመጣ ሲሆን እዚህ ፕሮግራም ላይ መቅረብ ለምትፈልጉ ታች ባለው ስልክ ቁጥር ይደውሉልን። እንዲሁም ደግሞ ከአዲስ አበባ ውጭ ሆናችሁ እዚህ ፕሮግራም ላይ መቅረብ ለምትፈልጉ እኛ ካላችሁበት ድረስ በመምጣት ይቅርታ ልባችሁን ይቅርታ እንድትጠይቁ እድሉን አመቻችተን ጨርሰናል። ከእናንተ የሚጠበቀው ታች ባለው ስልክ ቁጥር ብቻ ይደውሉልን።